ገና ደግሞ ባለቤትሽን የሆነ ነገር ሁሌም አንቺ በጥፊ እያጠናገርሽ ታኖሪዋለሽ ማለት ነው። እያስፈራራሽ ትጠይቂናለሽ። ከዛ ደግሞ አሁን ባለቤትሽ ማለት ነው ባለቤትሽ የሆነ ነገር ሲልሽ ከሴት ጋር መገናኘት። አሁን እኛ በተለይ ባለቤት አሁን እኔ ባንክ ሰራተኛ ነው። በባንክ ሰራተኝነቱ ከብዙ ሴት ጋር ይገናኛል። ከብዙ ሰው ጋር በስራ ምክንያት ምናምን ይገናኛል። ከዛ ደግሞ ፎቶ ይነሳል ወይ የሆነ ነገር አለ። ከዛ በኋላ የሆነ ሰው ደግሞ እኔ እና እሱ ለማጣላት ፈልጎ እኔ አሁን የራሴን እንትን ነው የምነግርሽ። የሆነ ነገር እንደዚህ ሊያደር ፈልጎ እንደዚህ ነው ሲባል በተሰበዘ በጥፊ ዥው ታደርጊዋለሽ ማለት ነው። አሁን ይሄ ነው እኔ በእሷ የተማርኩት ማለት ነው። በቃ ባለቤቴ ማለት ነው ጀግንነት ሆኖ እኔ ባልኮኝ ሴት ናት፣ ወንድ ነው። ሰራም አልሰራም በወንድነቱ መከበር አለበት። እኔ ማምነው ይሄ ነው። በቃ ሲጀመር ወንድ ነው። እሱ ካላስገዘኝ የራሱ እኔ አሁን እነሱ ጥፊ ምናምን ይሄ ትርምክ እኔ ሲጀመር ማለት ነው። ስለሷ ጥፋት እኮ ይኸውላችሁ እንደዚህ ነው ለማለት አልፈልግም። ሲቀጥል አብርሃምን ቢሆን ማለት ነው ሁለቱ ችግር የለም ትምታው ካጠፋ እኮ ትምታው። ጓደኛ ናቸው፣ ምንም የሚናነሱ ነገር የለም። ጓደኛ ናቸው እንበልና ባልና ሚስቶችም ቢሆኑ አንዳንዴ ደግሞ ሀቅ መናገር ደግሞ ደስ ይላል። ባለሽበት ደግሞ ውሸት ነው። እሺ ተንበርሽቶ አዳምጪኝ የምትረገጠው ሩታ የምትሰደበው ሩታ እውነትም ካልተጣሉ አብርሃም በቃ ከዚህ በኋላ ልትረገጭም አልፈልግም በቃ ምስቴ ነሽ ብሎ ለምን ይቅርታ ለምን አላገባትም? ወይ ልንገራችሁ አንዴ ልንገራችሁ። እንደዛ ከሆነ የሩታ እንደዚህ የሚያስጠላ አይዲያ ልንገራችሁ እባክሽ። እኔ ገብቶኛል ሀሳብሽ። ኤርሜላ ደግሞ